እኔና ባለቤቴ የተዋወቅነው እኔም እሱም የፕሮቴስታንት እምነት ተከታዮች ነን። እኔ ከቤተሰብ ጠፍቼ የሀረር ልጅ ነኝ። ጅጅጋ ሶማሌ ክልል ነበር የምኖረው እና ቤተክርስቲያን ነበረች የቤት ኪራይ እየከፈለች እንዲሁም የዛ ቸርች አባላቶች ነበሩ ቀለቤን የተለያየ ነገር ሰፖርት እያደረጉኝ የምኖር የነበረው እና አንድ ቀን እንደ ማንኛውም ቀን ቸርች ሄጄ ፕሮግራም የለም የዛለት አዳር ነው ያለው። አጋጣሚ ቸርች ሄጄ በጊዜ ቁጭ ብዬ እያለሁ ባለቤቴ ከውጭ ይገባ ነበረ እና በጣም የሚያምር ተክለ ሰውነት ያለ ወንዳ ወንድ በቃ በሰዓቱ በጣም የሚያማልል ሰው ነበረ። ግን በዛን ሰዓት እኔ ስዕሉም የለኝም አመለካከቱም የለኝም። ከዛ በፊት የመደፈር አደጋም ደርሶብኝ ስለነበረ አካል ጉዳተኛ በመሆኔ ልጅነቴ በጣም ከባድና ውስብስብ ነው እና ለወንድ ልጅ ያለኝ አመለካከት ራሱ በጣም ሾክ እስካሁን ራሱ ብዙ የሚያመኝ ነገር አለ እና በዛ አመለካከት ውስጥ እያለው እሱ መጣ፣ አጠገቤ ቁጭ አለ። ልክ አጠገቤ ቁጭ ሲል ማንን ፈለግ ምን ልርዳ? ያው አዲስ ሰው አይደል፣ አዲስ ሰው ሲመጣ ታውቂያለሽ። እና እኔ ልማር ነው የመጣሁት እከሌን ፈልጌ ያለኝ። ከዛ ማውራት ጀመርን። የሚገርምሽ በዛ ቅጽበት ውስጥ የሆነ ነገር ተሰማኝ ውስጤ። ልክ ድምፁን አውጥቶ እኔ ስሜ ትዝብት ይባላል ምናምን እያለ ሲያወራ የሆነ የፍቅር ስሜት የሚመስል አለ አይደል? የሆነ ነገር ውስጤ ተሰማኝና በቃ ደነገጥኩኝ። ስሙንም ያለዛን ቀን ሰምቼው ስለማላውቅ ማለት ነው። ወዲያው ካጠገቡ እሱ ገባ። እኔ ለፕሮግራም ላዳር ነበር የመጣሁትኝ። ያ የተሰማኝ ስሜት ሰውነቴን ሁሉ አካሌን ሁሉ ነው የተቆጣጠረ። ድንጋጤ ይሁን የደረሰብኛ የመደፈር አደጋ በቃ እንዳላምን የመሰለኝም በቃ የሆነ ነገር ፈልጎ እኔ ጋር የመጣ እስኪመስለኝ በዛን ሰዓት የተሰማኝ ስሜት በጣም ከባድ ነበረ። የሚገርመው ከዛን ቀን በኋላ አይቼው አላቅም፣ ለወራቶች በፍጹም አይቼው አላቅም። ማንንም እንደምጠይቅም አላውቅም። ግን ለካ የዛን ቀን እግዚአብሔር የኔ ባል እንደሆነ ልቤን ውስጤን ሊፈውሰኝ ሊያክመኝ ፈልጎ ነው መሰለኝ። አሁን ላይ ስረዳ በቃ ጠፋብኝ። ግን እኔ ውስጥ የሆነ የፍቅር ዘር ተዘርቶብኝ እኔ ጠፋው። እሱን እፈልገዋለሁ በውስጤ። የት ሄዶ ነው? ስሙ ጠፋብኝ። አጋጣሚ የሚያስተምረውን ልጅ ጠየቅኩትና የሆነ እንደዚህ ቁምጣ ለብሶ በጃፖኒ ምናምን እንዲህ እጁ ላይ ጌጥ አድርጎ ምናምን የመጣው ልጅ የት ሄደ እለዋለሁ። የት ታውቂዋለሽ ምናምን አለ። አላውቀውም፣ ግን አይቼው አላውቅም፣ ጠፋ አልኩት። ቢያንስ 5-6 ወር አለፈው። ከዛ አሁንም የቤት ኪራይ ቤተክርስቲያን ነች የምትከፍልልኝና የቤት ኪራይ ልወስድ ሲሄድ ስለሱ የምታወራ አንድ ሴት አገኘው። ለምን አትፈልጉትም? እንዲህ አይነት ሁኔታ ውስጥ ነው እያለች ከዛ ማጣራት ጀመርኩ። ይሄ ልቤ ውስጥ የሚፈልገው ሰው ማለት ነው። ከዛ በኋላ ደስም አለኝም ከፋኝም። ለምን ደስም አለኝ ከፋኝም? ለምን ስለሱ መስማት ፈለግኩኝ። እንደገና ደግሞ የደረሰብኝ በቃ በጣም በማምነው በችግሬ ባለኝ ሁኔታ እንደ ቤተሰብ ቀርቢያቸው የምኖርበት ቤት ልጃቸው ስለሆነ የደፈረኝ በቃ እምነት የለኝም። ያም ቁስል መጣብኝ ውስጤና ፓስተራችን ቶሎ ካለበት ሂዱና አምጡ አለ። ከዛ እኔ ደግሞ አሁን እሱን ላለማየት ሸሽቼ ግን ወደ ቤት ሄድኩኝና ግን ቤት ከሄድኩ በኋላ በጣም ይጨንቀኝ ጀመር። የሚሰማኝን ስሜት ግራ ገባኝ። ለማን እንደምነግረውም አላውቅም። እንደዛ እያለን መጣ። በማግስቱ ሳየው በጣም ደነገጥኩ። በቃ ተንቀጠቀጥኩኝ፣ በጣም ተርበተበትኩኝ። ምን እንደሚያስደነግጠኝ አላውቅም። ከዛ እንደዛ እሱ መማር ጀመረ። እኔ ደግሞ አጋጣሚ ሊደር ነበርኩኝና
ቀጥታ ከኔ ጋር ነው የተገናኘው። ሲገናኝ ዲፕሊ በጣም ከኔ የተሻሉ ጤነኛ የሚባሉ በቃ ስራ ያላቸው ቆንጆ የሚባሉ በጣም ብዙ እህቶች እያሉ ከነዛ ውስጥ ሁሉ እኔን ዲፕሊ ቀረበኝ። በጣም ዲፕሊ ሲቀርበኝ አሁንም ውስጤ ይፈራ ጀመር። ይሄ ልጅ አሁንም ቀርቦ ሊጎዳኝ ነው አሁንም። ምክንያቱም የልጅነት መልኬ በጣም ያምር ነበረ፣ በጣም የሚያሳሳ ስለነበር በቃ እኔ አካል ጉዳተኛ ስለሆንኩኝ ያው ወንዶች የሚፈልጉት በቃ ለጊዜያዊ ስሜታቸው ነው የሚል ፍርሃት፣ ምክንያቱም ቁስል ስላለብኝ ማንንም ማመን አልቻልኩም እና በቃ ቀረበኝ እሱ። እንደዛ ቀጠልን። ስልክ ቁጥሩን ሰጠኝ። እኔ ብቻ ነኝ የማውቀው ስልኩን ለማንም እንዳሰጭ አለ። ኖርማል ሲስተርሊ ብራዘርሊ ቀጠልን። የሚገርመው አንድ ቀን ሌሊት ላይ ደወለልኝ እና ያው በእኛ በመንፈሳዊ በቸርች ቋንቋ አወራኝና በቃ ሲስተርሊ ብራዘርሊ ቀጠልን። ግን ያ ውስጤ የገባው የሚያስደነግጠኝ የሚያርበተብተኝ እሱሳ የሆነ የሚሰማኝ ስሜት አለ። ፍቅርም የዛኔን ያወቅኩት ፍቅር እንደሆነ እንጂ ስሜቱም የለኝም። እንኳን ያለውን መውደዴን ግን ለማንም አላወራው። ሳየው ደነግጣለሁ፣ እደናበራለሁ፣ ደግሞ ምፈራዋለሁ። ይሄ እንደገና መጥቶ አሁንም ቢጎዳኝስ ምን ሆናለው? ምክንያቱም ከቤተሰብ ከሀገር ርቄን ያለው ሰው ሀገር ነው ያለሁት እና እፈራ ነበረ። እንደዛ እያልን ቀጠልን። ይጋብዘኝ ጀመር፣ ቤት እንገናኝ ጀመረ። በቃ ኮመን ማታ ማታ ስልክ ማውራት ጀመርን። ግን ምንም ያወራኝ ስለ ፍቅርም ስለምንም ተቋርጠሻል። ብዙ እንደዛ እያልን ቀጠልን። ወራቶች ምናምን አስቆጠርን እና አንድ ቀን ፋሲካ ነበር እና በዓል ከአንቺ ጋር መዋል እፈልጋለሁ አለኝ። እኔ እኮ በዓል አክብሬ አላውቅም አልኩትኝ። እኔ በህይወቴ በዓል አክብሬ ልብስ ተገዝቶልኝ ይሄ ምናምናም በፍጹም አላውቅም። እንዲሁ በኪነ ጥበቡ ትደግ የተባልኩኝ እግዚአብሔር በዓላማን ያሳደገኝ ብዬ አልኩትኝ ስለው አይ በቃ እኔ እና አንቺ አብረን እንውላለን አለኝ። እና ምን አደርጋለሁ ብዬ ስለው ያው እኔ ሳንቲም ሰጥሻለሁ እና ለበዓል የሚያስፈልገውን ነገር ስሪና አብረን እናሳልፋለን ብሎ ሳንቲም ሰጠኝ። በቃ እሺ ሳልወድ በግዴ ተቀበልኩ። ዳቦ አስደፋው፣ ስጋ ገዛው፣ ምን አልኩኝ። በጣም ጎበዝ ባለሙያ ነኝ። አሁን ወፍሬ ምናምን ትንሽ ከብዶኝ እንጂ በዛ ውስጥ እያለን የዛለት ምን እንዳደረገ ታውቂያለሽ? መጣ ከሰዓት በኋላ በቃ እኔ እና አንቺ ብቻ ማንም ሰው እንዳይመጣ ምናምን አለኝ። እሺ አልኩኝና ቡና እየጠጣ ከበላን ከጨረስን በኋላ አንድ ጥያቄ ነው የምጠይቅሻለኝ። ያንን ጥያቄ ደግሞ ቀጠሮም እንድትሰጪኝ አልፈልግም፣ ነገም እንድትይኝ አልፈልግም። በቃ አሁኑኑ እንድትመልሽልኝ ነው የምፈልገዋል። ከዛ የዛኔ በቃ መተንፈስ ሁሉ አቃተኝ። ልቤ በቃ ልትወጣ ደረሰች። ምን ሊለኝ ፈልጎ ነው? በቃ በጣም በጭንቅ ውስጥ እያለው እኔ አለኝ ወድጄሻለሁ፣ ላገባሽ ፈልጋለሁ። ምክንያቱም ከኔ የፍቅር ጥያቄ ያልወጣም እሱ ነው ቀድሞ ያወጣው፣ እኔ ቀድሜ በወደውም ማለት ነው። እና ላገባሽ ፈልጋለሁ ሲለኝ በጣም ደነገጥኩ። ደግሜ እርግጠኛ ነህ ልታገባኝ ትፈልጋለህ? እርግጠኛ ነኝ ሚስት ልታደርገኝ ትፈልጋለህ አልኩት። ምክንያቱም እንደዛ ሲለኝ ህመም ነው የተሰማኝ። በቃ በዚህ ኬዝ ውስጥ ስታልፊ ሰው ሁሉ እንደዛ ነው የሚመስልሽ እና በቃ አከላከልኩትኝ። እኔ አንድ ነገር ልጠይቅህ አልኩት። ይሄንን ከመለስክልኝ አገባሃለሁ አልኩት። እኔ ምናልባት አልኩት እንደሌላው ሴት አካል ጉዳተኛ ስለሆንኩኝ ቨርጂን መስዬ ከሆነ ይቅርታ እንዳትሳሳት አልኩት። እኔ የተደፈርኩ ሴት ነኝ።
በደል የደረሰብኝ ሴት ነኝ። ልቤ ያዘነባት የተሰበርኩ ሴት ስለሆንኩኝ እኔ አልጠቅምህም አልኩት። ቀጥዬ ደግሞ እንደዚህ አልኩት፣ እኔ እኮ ብታገባኝ አንድ ብርጭቆ ውሃ ቀድቼ ለአንተ መስጠት አልችልም። ራሴን እንኳን ማገልገል ራሴን እንኳን መንከባከብ አልችልም ስለው እኔ አለኝ አንቺ ነሽ ሚስቴ። በቃ ያየውሽ ቀን ትህትናሽ ያለሽ ነገር በቃ እንደወድሽ አድርጎኛል። ስለዚህ እኔ አንቺ ሚስቴ ነሽ። ደግሞ አለኝ በዘመኔ ሁሉ እየካስኩሽ ነው የምኖረው። ህመምሽን ልፈውስ ሚስት ላደርግሽ፣ አንቺ እንድታገለግኝ ሳይሆን እኔ እንዳገለግልሽ ነው ማገባሽ። እርግጠኛ ነህ? አዎ እርግጠኛ ነኝ አለኝ። ከዛ እሺ ካልካልኩ ያው ሴት በፍቅር ትሸነፍ የለ እሺ አልኩትኝ፣ አመንኩትኝ። እንደዛ ቀጠልን። በቃ እንደዛ ለወራት ያው በኛ በፕሮቴስታንት እምነት አካሄድ ምናምን አለው። ወደ ጋብቻ ስትመጪ ያንን ሁሉ ፈጸምን፣ አሳወቅን፣ HIV ተመረመርን። የሰርጋችንም ቀን ደረሰ። ከአመት ከ8 ወር ከ6 ወር በኋላ ለመጋባት ስንወስን እንዳንጋባ የሚያደርገን በጣም ብዙ ድምፆች መጡብን። አሚባይ ትልቅ ሰው ነው፣ የምር አይበልጠኝም እኮ በ10 ዓመት ነው የሚበልጠኝ። ቢበልጠኝስ ደግሞ ምን ችግር አለው? አንቺ አስረግዞሽ ጥሎሽ ቢጠፋ እቃ የለውም፣ አድራሻ የለውም፣ ቤተሰብ የለውም፣ በቃ የማይባል ነገር የለም። እኔ ደግሞ እሱን ሁሉ ሰማና ልክ ማታ ሲደውልልኝ በቃ የነገሩኝን ሁሉ እለዋለሁ። ጥላይም ብጠፋስ በቃ እመኝኝ አለ። በቃ በእምነታችን አሳመነኝና ለቤተ ክርስቲያን አሳወቅን። የምርም ስንጋባ ምንም አይነት እቃ የለንም። አቢባዬ ምንም የኔ ሜትር ከ10 ፍራሽ 12 ኪሎ የምትመዝን ብርድ ልብስ በዛ በኮንትሮባንድ የሚገባ እሱም እንደዛው ነው ያለው። ሌላ ምንም የለውም። በቃ ንጹህ ፍቅር ብቻ ነው ይዘን እንትን ያለው። ለመጋባት ቀናችን በጣም ደረሰ፣ በጣም ደረሰ። ቀለበት አምጡ ተባልን። ቀለበትም የለንም። ሱፍ ተባለን። በቃ ብዙ የሚያስፈልጉ ነገሮች አሉ አይደል? መድረክ ላይ ወጥተሽ ኪዳን ልትገቢ አንዳች ነገር አልነበረንም። ምንም አይነት ነገር አልነበረንም። እሱ ደግሞ እዛ ላይ እዛ ከተማ ብዙ አይታወቅም ነበር፣ አዲስ ነው። እኔ ነበርኩኝ ከእሱም ወደ 8-9 ዓመት የሚቀድመው እና አንድ እህት አለች። እሷ ሰማች፣ አይናለም ልታገባ ነው ግን ምንም አይነት ነገር የላትም ስትባል እሷ ሙሉ ወጪን ሸፈነችልኝ፣ ቬሎ ተከራየችልኝ፣ ደገሰችልኝ። እዛው ቸርች ደግሞ ቀለበት በቃ የሚያስፈልገውን የሰርግ ወጪ ሁሉ ሸፈኑልኝ። ለ3 ሆነው እኔና ባሌ ባልና ሚስት ሆንን። የሚገርመኝ እስካሁን እኔ ሳወራው ሁሌ ለሱ ይሏለሁ። ተጋብተን እንኳን የሆነ እንደማይተዋወቅ የሆነ መተፋፈር ምናምን ራሱ አልነበረ። በቃ ልብ ሽርፍ የሚልበት ሰው ታውቂያለሽ። የሆነ አግብተሽ እኮ 1 ቀን ወይ 2 ቀን የሆነ ትሽኮረመም ያለሽ ትፈሪያለሽ። በፍጹም እኔ እና እሱ ጋር የለም። በቃ የዛኑ ቀን በቃ አብረን ገላችንን መታጠብ ጀመርን። በቃ ከምልሽ በላይ እውነተኛ የፍቅር ሰው ሆኖ ነው ያገኘሁት። እና ልክ መጀመሪያ እጮኝነት ሲጠይቀኝ ሊክሰኝ፣ ሊያክመኝ፣ ሊፈውሰኝ እንዳለኝ ከዛም በላይ ሆኖ ነው እኔ ባለቤት ያገባኝ። እና በቃ አንድ ቤት መኖር ከጀመርን በኋላ ብዙ ድምፆች ነበሩ የኔና የእሱን ፍቅር የሚያሻግሩ። እንዳገባው ደግሞ አላረገዝኩ። እኛ ተስማምተን ደስ ብሎን ስንኖር በአንቺ ህይወት እኮ ሰው ነው ጣልቃ መግባት የሚፈልገው፣ አስተያየት መስጠት። አንቺ ተቀብለሻል፣ ብትወልጅም ባትወልጅም አንቺ ተስማምተሽ እንኳን እየኖርሽ ያኛው ሌላኛው ሰው ግን ስለ አንቺ ይጨነቃል። ማለት በመልካም ጎን አይደለም በክፉ ጎን። እና በቃ ብቻ ብዙ ድምፆች ነበሩ። እኔና እሱ አጠነከረኝ። የሚገርም አስተማሪ ነው፣ እናቴ ነው። በድፍረት ስለሱ የማወራው ይሄ የማወራው ቃል እንኳን ስለማይገልጠው ነው የምነግርሽ።
12 ዓመታችን ነው ከተጋባን። የሚገርም ባል የሚገርም ባል የሚለው ራሱ እሱን አይገልጠው። በቃ አንዳንዴ ቃል አጣለታለሁ ምን እንደምለው ሁሉ ማለት ነው። እና እንደዛ ቀጠልን። አብረን ነው በጋራ ልብስ እናጥባለን፣ አብረን ምግብ እንሰራለን። ከዛ እዛ ፍራሽ ላይ እየተኛን መሬት ኮተታችን በዛች እቃዋ ማለት ነው። ይሄ ሰው ጊፍት የሰጠን ምናምን ኮተት ሲበዛ ምን ተከራየን መሰልሽ? አልጋ ተከራየን። ድሮ የነበረች ወታደር አልጋ አስታውሰሻት ከሆነ ይሄ ፋሚሊ አልጋ ተብሎ የሽቦ አልጋ ማለት ነው። እሷን ተከራየንና በ20 ብር የተከራየናት። በወር 20 ብር ልንከፍል ከስር ኮተታችንን እቃችንን ልናስቀምጥ ያው ልንተኛባት ማለት ነው። ልክ እሷን ስንከራይ ደግሞ የሚገርመው ፍራሽ አጣን። ከየት አምጥተን እናርግበት ፍራሽ? እሱ የቀን ስራ ነው የሚሰራው። እና ምን አደረግን? የኔንም የእሱንም የሻንጣ ልብስ ማለት ነው የሻንጣ ልብስ አውጥተን አልጋው ላይ ጎዘጎዝ ነው። አልጋ ላይ ጎዝጉዘን የተሰጠን ስጦታ አለ። ያንን የአልጋ ልብስ አልጋችንን አልብሰን ቀን ቀን በጣም በጣም የሚመስለው ማታ ማታ ደግሞ ስንተኛባት ሁለታችንን ይዛ እየገባች ታሰምጠናለች። ከላይ እሱን ወይኔን ከላይ ማለት የሽቦ አልጋ ስለሆነ ማለት ነው። የሚገርመው በሚገርም ፍቅር እኛ እንደዛ ቀጠልን። አለ ባንበላም ባንጠጣም በቃ ምንም ነገር መካከላችን ሳይገባ። እንደው የኔ ባህሪ ያስቸግራል። በቃ ቆጣለው፣ እናደዳለው። እሱ የሚገርም ትዕግስት ነው ያለው። ኢቨን እስካሁን ድረስ ማለት ነው። መቆጣት አያውቅበትም፣ መናደድ አያውቅበትም። በቃ የሚገርም ባል በቃ ተሸክሞኝ እንደዛ ቀጠልን። ከ8 ወር በኋላ ልጄን አረገዝኩ። የመጀመሪያ ልጄን በጸሎት አረገዝኩኝ። ሳረግዝም ራሴን ሄጄ ቼክ አርጌ በክራንች ሄዳለሁ እና ሆስፒታል ሄጄ ቼክ አረግኩኝ። እርጉዝ እንደሆንኩ ሳቅ ማታ ያለኝን ሰርፕራይዝ አድርጌ እርጉዝ እንደሆንኩ ነገርኩት። የበለጠ ለእኔ ያለው ነገር ጨመረ። ማመን አቃተው። በቃ ማሚ ነው የሚለኝና እግዚአብሔር ልጅ ሰጠን አለኝ። አዎ ልጅ ሰጠን። በቃ እንደዛ እየኖርን በቃ ቀጠልን። እሱም ስራ ከነበረበት 160 ብር ነበረ እኔን ሲያገባ የሚከፈለው። ከዛ ኮንትራት ስራ ነው በቃ ቀጥታ የሄደው። ያው እኛ ሚስቶች እኮ ለባሎቻችን በረከት ነን እኛ አረብ መጽሐፍ ቅዱስም ስለሚል ማለት ነው። እና ልክ እኔን ሲያገባ ስራውም ተቀየረ፣ እግዚአብሔርም እየባረከን መጣ። በብዙ ነገር ማደግ ጀመርን። መውለጃዬ ደረሰ። ያው እንዳይረዝም ለሌላ ሰው ልልቀቅ ብዬ ነው ማሳጥረው። መውለጃዬ በደረሰ ችግር የለውም አትጨነቂ። እሺ እና መውለጃዬ ደረሰ። ያው ስንወልድ የሚያስፈልገንን ነገር ሁሉ እንገዛለን አይደል? ለቤታችን መጋረጃ፣ ብዙ ብቻ ልብሶች። ይሄ ፈዲ ነው። እዛ ሀገር ሶማሌ ክልል እንደ አረቢ ሚድሪስ ምናምን ነበር የምንጠቀመው። እና እሱን ለመግዛት 9 ወር ጨርሼ ቀናቶች ጭማሪ ላይ በባጃጅ አብረን ወደ ታይዋን እየሄድን አጋጣሚ ባጃጅ ተገለበጥን፣ ሁለታችንን ማለት ነው። አብረን እየሄድን ተገለበጥን ባጃጅ። በጣም ከባድ አደጋ ነበረ። አጋጣሚ እሱ ነው የተጎዳው። ይሄ ጭንቅላቱና እግሩ በጣም ተፈነቀተ እና በጣም ብዙ ጮህ ነበረ። ሚስቴን አድኑልኝ፣ ሚስቴን አድኑልኝ። እንግዲህ እሱ በደም ተጨማልቋል፣ አይታይም። በሰዓቱ እኔ ምንም አልሆንኩም። ይሄ ባጃጅ ሹፌሩ የሚደገፍበት መደገፊያው እንዲከጡት ይሄ በታች መቶኛል፣ ግን በሰዓቱ ምንም አልተሰማኝም። እና እሱ በጣም ነው የሚጮኸው። በቃ ሚስቴን አድኑልኝ፣ ነብሰ ጡር ነች፣ ሚስቴን አድኑልኝ፣ አይን አለምን አድኑ እያለ ይጮሃል።
ልክ ከዛ ውስጥ ይዘውኝ ሲወጡ የሆነ ወንበር ሰጥተውኝ ስቀመጥ መተንፈስ አቃተኝ። ለካ ልጅቱ ተገለበጠችብኝ። ያ ሲመታኝ መተንፈስ አቃተኝ። መታመም ጀመርኩኝ። ወዲያው በቃ ተረባርበው አምቡላንስ ጠርተው በኢመርጀንሲ ሆስፒታል ገባው። እዛ በቃ የሚያደርጉትን ሐኪሞች ያደረጉ፣ መርፌ ምናምን መድኃኒት ሰጡኝ። ልጅቷ ኖርማል እንደሆነች ተነገረን። ወደ ቤታችን ተመለስን። ባለባጃጁ ታሰር። ሲታሰር በቃ እቺ ልጅ ስትወልድ ነው የሚታወቀው፣ ካሳም ክፈል እንዲሁም ክፈል ብዙ ሲል ባለቤቴ እጅግ በጣም መልካም ሰው ነው እና በፍጹም አለ እኔ ልጄንም ሚስቴንም እኔም በሰላም በህይወት ያተረፈን አምላክ ስለሆነ እኛ ባለባጃጁን አንከስም፣ ከሱም ምንም ነገር አንቀበልም ብሎ እኔን አሳመነኝ። መጀመሪያ ሲያሳምነኝ ያው የእኔ ቤተሰቦች ቅርብም ስላሉ እኔም እሻልኩኝ፣ ተስማማን። ምጥ ግን ቢጠበቅ 10 ወር ገባው። ቢጠበቅ ምጥ እምቢ አለኝ። ልክ 11 ወር ልገባ ስል የምጥ አይነት ስሜት ተሰማኝ። የምጥ አይነት ስሜት እኔውም ምጥ ምን አይነት እንደሆነ አላውቅም፣ በምጥ ስላልወለድኩ ማለት ነው። የምጥ አይነት ስሜት በቃ ወገቤን መታመም፣ መቆረጣጠም ምናምን እንደዚህ አይነት ስሜት ሲሰማኝ ቀኔም ስላለፈ በጣም ሆዴ ተነፋ፣ ፊቴ ጠቆረ። በቃ በጣም ማስፈራት ጀመርኩ። እዛ ክትትል የማደርግበት ሆስፒታል ይዘውኝ ሄዱ። ልክ እዛ ሲሄድ ሰርጀሪ መሰራት እንዳለብኝ ተነገረኝ። በቃ ከዚህ በኋላ ብንጠብቃት ልጇ ውስጥ ወይ ይሞታል፣ ለእሷም ህይወቷ ያሰጋታል፣ በፍጥነት ሰርጀሪ መሰራት አለባት አለ። ቤተሰብ ይጠራ ተባለ። ባለቤቴ ደግሞ በዚህ መሀል እምቢ አለ፣ አልፈርምም አለ። በቃ የምሞትበት መሰለው እና አልፈርምም አለ። በቃ ውዝግብ ተፈጠረ። ከዛ የኔ ቤተሰቦች መጡ፣ የቸርች ሰው ጓደኞቼ መጡ። በቃ ሆስፒታሉ እኔን ለመጠየቅ የመጡ ሞሉ ሆስፒታሉን። እሱ በቃ ያልደወለበትም ቦታ ጠይቂ፣ ልትሞትብኝ ነው ድረሱልኝ፣ ልትሞትብኝ ነው ብሎ ማለት አባ ይወደኛል ማለት እንዲወደኛል የሚለው ቃል ስለማይገልጠው ማለት ነው። እና በጣም ነው የሚሳሳው እና በግድ ፈረመ። በግድ በቃ ጫና ፈጥረውበት በግድ ፈረመ። ከዛ በኋላ ሰርጀሪ ተሰራው። በ15 ደቂቃ ነው የተሰራውት። ወደ ማገገሚያ ክፍል ገባው። በቃ ከምልሽ በላይ ደስታውን ሁል ጊዜ በዛ ነው የምለው። አቤት ልጄ የተወለደች ቀን ነው የምለው እና በቃ የሚገርም ደስታ የሚገርም ነገር ነበረ። ከዛ ልክ በማግስቱ እሑድ ከሰዓት 11 ሰዓት ላይ ወልጃት አድሬ ሰኞ ጠዋት ወክ እናደርጋለና በሰርጀሪ የተሰራ ጠዋት እንደዛ ነርሶቹ መጥተው ሳይቀይሩልኝ እኔ መታመም ጀመርኩ። በጠዋት ማለት ነው ታመምኩኝ። ባፌ ደም ይወጣል። ዝም ብሎ የጓጎለ ደም፣ የጠቆረ ደም ዝም ብሎ ባፌ ደም መውጣት ጀመረ። ከዛ ምንድን ነው ተባለ፣ ተረባረቡ። ያዋለደኝ ሐኪም ተጠራ። ምን ተባለ? እኔ ደግሞ እንግሊዝኛ ሲያወሩ ሰማሁኝ ሲያወሩ። አያ ምናልባት እዛ እርጉዝ በነበረ ሰዓት የመታት እዚህ ላይ እሱ ደም ከማህፀን ውጭ የተቋጠረው ወደ ላይ ሄዶ እሱ ነው የሚወጣው ብለዋሉ። ቤተሰብም ሁሉንም ማስወጡ። ወደ 4-5 ማስታጠቢያ ደም ከአፌ ተቀዳ። በቃ እንደሞትኩ ነው የሚያውቁት ማንም ሰው። እግዚአብሔር ህይወትን ቀጥሎልኝ ሳልሞት ልጄን ጡት ማጥባት ጀምሩ። ከሰዓት በኋላ ተሽሎኝ ማለት ነው። እንደዛ እዛ ሆስፒታል ቆየው። ባሌ ደግሞ ለእኔ ያለው ነገር በጣም ጨመረ። አቢባዬ ከምልሽ በላይ ከልጅቷ በላይ ለእኔ ያለው እንክብካቤ፣ ለእኔ ያለው አክብሮት፣ ለእኔ ያለው ቦታ በቃ ከምልሽ በላይ ሆነብኝ እና እንደዛ ወደ ቤት ገባን። ቁስሉም ወዲያው ነው የደረቀልኝ። ሽንት ጨርቅ ያጥብ ነበረ። ቤት ሰራተኛ አልነበረኝም። የመጀመሪያዋን ስወልድ
እናቴ 10 ወሯ ነው አሁን ካረፈች። እናቴ ነበረች፣ እህቶቼም ነበሩ። ግን እነሱ እያሉ እኔ የምጎዳበት ስለሚመስለው ሙቁን ይሰራል፣ ቅቤ አድርጎ ይሰጠኛል። በቃ ሽንት ቤት ይዞኝ ነው የሚሄደው፣ እሱ ነው የሚያጥበኝ። በቃ ብዙ ነገር በቃ አያምነኝም። ከስራ መጥቶ ቀጥታ እኔ ጋ ነው የሚገባው። ለእኔ ያለው ነገር በጣም ጨመረ። ምክንያቱም እኔም ጠርጥሬ ነበር፣ አይ በቃ ስወልድለት ፍቅሩ ምኑ ወደዛ ነው የሚሄደው ይባል የለ እንደዛ። ግን በፍጹም አይደለም እንደዛ። በቃ ቀጠልን። እኔ ግን እንደ መጀመሪያው መንቀሳቀስ አቃተኝ። ስለወለድኩ ይሁን ሰውነቴም ስለጨመረ ይሁን እንዲቆሜ በክራንች እንኳን የሚሄደው ነገር አቃተኝ። በጣም በቃ ተቸገርኩኝና ባለቤቴ እንዴት ይዞኝ እንደሚሄድ ታውቂያለሽ? ከቤት ስወጣ ባጃጅ ካለ ግቢ ድረስ ባጃጅ ይመጣና በባጃጅ አቅፎ ተሸክሞ ባጃጅ አስገብቶኝ ይዞኝ ይሄዳል። እኔም በሰዓቱ ደግሞ ዊልቸር ላይ መቀመጥ በቃ ሼም መስሎ ታየኝ። እንዳሁኑ ጠንካራ አልነበርኩም፣ ጎበዝ አልነበርኩም እና ዊልቸሩንም እድል አልነበረንም የዛን ሰዓት የማግኘት። እየተሸከመ ቸርች ይዞኝ ይሄዳል። እንዲህ ቅርብ ነበር፣ ቢያንስ ወደ 200 ሜትር ይርቃል ከቤታችንና እንደዛ በቃ በትጋት አንዳንዴ እንደ ልጅ በጀርባው ተሸክሞ ዝናብ ጠብ ካለ ምናምን በጀርባው ተሸክሞ ነበር ይዞኝ የሚመጣው። እንደዛ እያልን ሌላ ደግሞ የኔና የእሱን አብሮ መኖር ፍቅራችንን የሚያናጋ ነገር፣ ልጃችን እንደ ማንኛውም ልጅ መሄድ አልቻለችም። በቃ በጣም አክቲቭ ነች፣ ፈጣን ነች፣ ዳዴ ትላለች፣ ቆማ ግን መሄድ አልቻለችም። ይሄ ደግሞ ለእኔ በጣም ከባድ ነበር። ምክንያቱም እጓጓ ነበረ በጣም ልጄ አድጋ የሆነ ነገር እንድታቀብለኝ። እናት እኮ ሁል ጊዜ የልጇን እንትና የምጠብቀው ዳዴ ማለቷን መሄዷን። እኔ ግን በቃ ያ ነገር አልነበረም እና እኔ ጋር በቃ በጣም አለቅስ ነበር፣ ይሰማኝ ነበረ በሰዓቱ። ሞር ደግሞ ለሱ በጣም ከባድ፣ እኔን አምኖ ባል አድርጎ ተቀብሎኝ፣ ሚስት አድርጎ ይቅርታ ተቀብሎኝ፣ እንግዲህ ከእኔ ዘር ፈልጎ እኔ የወለድኳት ልጅ ደግሞ አለመሄዷ በጣም ከባድ ነው። እምነትን ይፈትናል፣ ልብን በጣም ያደክማል። እኛ ብዙ ጠንካራ ሆነን ነው አሁን ተሰርተን ሚዲያ ላይ የመጣ ነው እንጂ እንደ ወላጅ ለእኔ በጣም ከባድ ነበር። በጣም እሱ ስራ ሲሄድ ከመኝታ ቤት ልጄን እንኳን አቅፌ ወደ ሳሎን መምጣት አልችልም እና ሽንት ጨርቅ እንዲህ መሬት አንጥፌ ሽንት ጨርቅ ላይ ልጄን አስተኝ። የሚያለቅስ ስቲከር አታድርጉ። ኮመንት ላይ የሚያለቅስ ስቲከር ያዘጋል ላይቭ ጋይስ። የሚያለቅስ ስቲከር አታድርጉ። ቴንኪው። እሺ ቅርታ ስላቋረጥኩሽ። ችግር የለም። እና ልጄን ከመኝታ ቤት ወደ ሳሎን ለማምጣት ከባድ ነበረ ለኔ። እሱ ስራ ይሄዳል፣ በጧት ነው በቃ አብልቶኝ፣ አጠጥቶኝ፣ አጥቦኝ፣ አጽድቶኝ ሁሉንም ነገር አቢባዬ። ይሄ አጥቦኝ ሲባል እጅ እግር ፊት ገላ አይደለም፣ ይገባሻል። ብዙ ሴት ስንሆን በወር እንኳን የሚመጣ ተፈጥሮ የሰጠን ይቁም ብንለው የማይቆም የወር አበባ እንኳን አለን። ኢቨን እሱን ሞዴስ ቀይሮልኝ ነው፣ ስለ እውነት ያለማጋነን ቀይሮልኝ፣ አጥቦኝ፣ በቃ ንጹህ አድርጎኝ፣ የምበላውን ሰጥቶኝ፣ አብልቶኝ፣ አጠጥቶኝ፣ የምበላውን አዘጋጅቶ ግቢ ዘግቶብኝ ነው የሚሄደው። ሙሉ ግቢ ነበረ ብቻዬን የተከራየሁት እና እሱ እስኪመጣ በቃ እኔ በር ላይ በረንዳ ወይ ሳሎን በዳዴ እየሄድኩኝ እኔም በአቅሜ ምሳ ሰርቼ ቡና አፍልቼ ቤቴን አጽድቼ በቃ በዳዴ በጣም ጎበዝ ነኝ። አሁን ብሎግ ሰርቼ ያሳይሻለሁ። እና እንደዛ ቀጠልኩ። ልጄን ግን ለማምጣት በቃ ልቤን በጣም በሰዓቱ አሁን በጣም ጠንካራ ነኝ፣ አላለቅስም እና
ሽንት ጨርቅ ላይ አስተኝቻት የሚያቅፍልኝ ወደ ሳሎን ይዞልኝ የሚመጣ ስለሌለ እየጎተትኳት ማለት ነው፣ እንደ ዕቃ እየጎተትኳት ነበረ ሳሎን ማመጣት እና በጣም ይከብዳል። አካል ጉዳተኛ ሆነሽ ልጅ የሚረዳይ ሰው ሳይኖር እነሱን ማጣጠብ፣ ዳይፐር መቀየር፣ ብቻ ብዙ የሚከብድ ነገር አለ። ግን ባለቤቴ ይሄን ሁሉ ነገር እያደረገ አይሰለቸውም፣ ፊቱ አይቀየርም ነበር። እንግዲህ የጉልበት ስራ ሰርቶ መጥቶ ፊቱ ላይ እንኳን ድካም አይነበብም። አቢባይ አይነበብም። በቃ ምግብ በላሽ ጠጣሽ፣ እንግዲህ እራሱ ማረፍ አለበት። ከባድ ግንበኛ ነው። መጥቶ ያንን ያደርጋል። ልጁን ያጥባል፣ ምግብ ይሰራልናል፣ ድጋሚ ቡና ያፈላል። በቃ በረንዳ ላይ እንወጣለን፣ እንደዛ እናመሻለን። ከዛ እንደዛ እያልን ቀጠልን። ልጃችን ግን ከዳዴ በቀር መቆም አልቻለች፣ መሄድ አልቻለች። እሱ ደግሞ ሌላ ከባድ ነው። ግን ከእኔ ይልቅ እሱ በርትቶ እኔን አበረታኝ። በቃ ማሚ የማንንም ድምፅ አትስሚ፣ በቃ እኔ አምኜ እስካገባሁሽ እኔ እና አንቺ በፍቅር ተያይዘን እስከ ኖርን ድረስ የሰው ድምፅ አትስሚ። በቃ ነገ ትሄዳለች፣ ተስፋ አትቁረጪ፣ ጠንካራ ሁኚ፣ ከማንም በላይ ደግሞ እኔ አጠገብሻለሁ እያለ እንደዛ እያበረታኝ ትንሽ የትላንትናው አይንዬ እየተቀረፈች ጠንካራ እየሆነች ጎበዝ እየሆንኩ ብርቱ እየሆንኩ ስመጣ አጋጣሚ ሳላውቅ ልጄን አረገዝኩ። ድጋሚ ሁለተኛ ልጄን ማለት ነው። ሁለተኛ ልጄን አረገዝኩ። ልክ የአመት ከምናምን 2 ዓመት ሊሆናት ሲል ነው ያረገዝኳት እና 2 ዓመት ድረስ ግን በጸሎት አትሄድም ነበረ። ትልቋ ልጄ በጸሎት ነው ስሟ። አትሄድም ነበረ። በቃ ያልወሰድኳት ቦታ የለም። አቢባዬ ክትባት ተከታትላለች። እኔም ቼክአፕ ሙሉ አድርጌያለሁ። አልትራሳውንድ ሁሉንም ነገር አድርጌያለሁ። በቃ እንድትሄድ ባህላዊ በቃ ያልሞከርኩትን ነገር ፀሐይ ብርሃን ብትይ ግን በቃ መሄድ አልቻለችም። ግን አፏ በጣም ሚጥሚጣ ነው። በቃ ጭንቅላቷ ምኗ በጣም ፋስት ነች። አሁን የደረጃ ተማሪ ነች፣ 4ኛ ክፍል ደርሳለች። እና እንደዛ እያለ ሁለተኛ ልጄን ቀኔ ደረሰ። ሁለተኛ ልጄን ላይ ግን ተስፋ ነበረኝ። ያው እችኛዋ ትሄዳለች የሚል ያቺ ትልቋ ልጄን የመንግስት ሆስፒታል ስለወለድኳት ኑሮዬም የእሱ ገቢም ብዙ ነገራችን ስለተለወጠ ስለተሻሻለ በቃ እስቲ ለምን ስፔሻል ጋር የግል ሆስፒታል ተከታተልኩኝ። በሚገርም በቃ በተሻለ ውድ ብር ነው የከፈልኩት። እሷንም ልወልድ ስገባ ያለ ምጥ ነው። እሷን ምንም ስሜት ሳይኖረኝ 9 ወሬን ስጨርስ ፈርሜ ነው እሷንም የገባሁት። ያው አምጬ መውለድ ስለማልችል አንደኛ ማህፀኔ አይከፍትም፣ ጠባብ ነው፣ ስለማልንቀሳቀስ እንቅስቃሴ ስለማላደርግ ሞር ደግሞ ይሄ የዳሌ ጡንቻ አይሸከምም እና ለማማጥ እሱም አስተዋጽኦ ስላለው በቃ በአሁንም በሰርጀሪ ነው የምሰራው ብዬ በቃ ሰፈርም ደህና ዋሉ፣ በቃ ነገ ልጄን ይዤ ነው የምመጣው ምናምን ብዬ ሄድኩኝ። ቀን ሄድኩት ሆስፒታል። ማታ 3 ሰዓት ሰርጀሪ ሊሰራኝ ተነጋገርን። ልክ ማታ 1 ሰዓት አካባቢ ላይ እንዳጋጣሚ ሽንቷ ፈሰሰኝ እንዳጋጣሚ እና ልክ ሰርጀሪ ክፍል ስገባ ድጋሚ እንደገና አልሰራም አለኝ። ምን ነበር የሚባለው? ማደንዘዣው አልሰራም አለ። ከዚህ በላይ ከወገቤ በላይ ያዋሩኝ፣ ከታች አደንዝዘው ሊሰሩኝ ነበር፣ ሊያዋልዱኝ ነበረ። እንደ አጋጣሚ ማደንዘዣው አልሰራም። ቼክም ሳያደርግ ሐኪሙ ሆዴን ቀደደው። ልክ ምላችሁ ሲያርፍብኝ መጮህ ጀመርኩ። ኧረ እሰማለሁ፣ እየሰማሁ ነው ዶክተር አልኩ። በቃ ምንም ማድረግ አንችልም፣ ተከፍቷል አንድ ያለ፣ ሂዱና ሌላ ማደንዘዣ አምጡ ተባለ። እየሰማሁ እንግዲህ ስቃዩ
ከምነግራችሁ በላይ በጣም ከባድ ነው። በጣም እንኳን ሆድን የሚያህል ነገር ተቀዶ አይደለም ትንሽ እጃችንን ምላጭ ሲቆርጠን ያለው ስሜት በጣም ከባድ ነው እና አሁንም እዛ ጋር ሌላ ሚስቴክ ተፈጠረ። 4 ማደንዝዣ ነው የተወጋሁት። በቃ አልሰራም አለ ማደንዝዣው። ጭራሽ እንዴት ይስፉኝ እንዴት ያድርጉ። በቃ በጣም እፈራገጥ ነበረ። በቃ እኔና ዶክተሩ መጣላት ጀመርን። አታስብም ወይ እየሰማው ነው በምንፈራገጥበት ሰዓት ውስጥ ማህፀኔ ውስጥ እንግዲህ እኔም የሆነ ነገር ነው የምለው ዶክተሩ የሆነ ነገር ስላለኝ ማለት ነው ተቀደደበት። ደሜ በጣም መፍሰስ ጀመረ። ከቁጥጥር ውጭ ሆነ። እግዚአብሔር ዓላማ ስላለው እንደገና ህይወትን ቀጠለልኝ። 3 ሰዓት ተኩል የፈጀ ሰርጀሪ አድርጌ ወደ ማረፊያ ከሄድኩ በኋላ ወደ ማረፊያ ከሄድኩኝ ከ5 ሰዓት በኋላ ነው የነቃሁትኝ። ልክ ስነቃ በጣም እሰቃይ ነበር። በጣም እጮህ ነበረ። እንደገና ደግሞ ካቲተሩ ቆይታው ብዙ ስለቆየ እንደገና ካቲተሩ ደግሞ ሌላ ኢንፌክሽን ፈጥሮብኝ ውስጥ የቀለጠ እንደገና አሁንም ሌላ ስቃይ እንደዛ ያለው በቃ በጣም ከባድ ስቃይ ነው እና ባለቤቴ ግን በዛ ሁሉ ውስጥ የሚያበረታኝ አብሮኛለ ያልተለወጠብኝ። እናቴ እህቶቼ እንኳን ሲቀየሩ አፍሽን አትክፈች ዝም በይ ቁስልሽን ቻይ ምናምን እንኳን ሲሉኝ እሱ አብሮኝ ያለቅስ ነበር። አይዞሽ ማም ይለኛል። በቃ አብሮኝ እምባውን እያፈሰሰ ነው ከኔ ጋር እና ወደ ቤት መግቢያዬ ሲደርስ እያመመኝ ነው የገባሁት። አሁን ጡቴ ራሱ እኩል አይደለም። አንድ ጡቴን ነው ሁለተኛ ልጄን አጥብቼ ያሳደግኩት። በዚህ ሰርጀሪው የመጀመሪያው ሲከፈት 7 ሳንቲም የሚያህል ክፍተት ያመጣበት ተጨምድዶ የተሰፋውበት ይሄ ውስጥም ተበላሽቶ የተሰፋበት ፓርት በዚህ በግራ በኩሌ መተኛ እስካሁን ድረስ በዛ በኩል መተኛትም አልችልም። ያንን ጎን ጡቴን አላጠባውም፣ ምክንያቱም በዛ በኩል መተኛት ስለማልችል። እንደዛ እያለን ቀጠልን። ህመሙ ከባድ ነበር። ቤት ከገባው በኋላ ግን መሽናት አልቻልኩም። ሽንት ከለከለኝ። በቃ ብቻ ብዙ ስቃይ በዛ። በቃ አሁን ነው ጥሏት የሚሄደው ባሏ ተባለ። ይሄ ሁሉ መከራች ጦሰኛ ለጦስ ወደዚህ ምድር የመጣች የእሷ ጦስ አያልቅም። እሱንም ችግር ውስጥ አስገባች። በቃ ያውም እኮ ከሩቅ ቦታ አይደለም ቤተሰብ ነው እንደዛ የሚልሽ እና እሱ ግን ባለመለወጥ ነው አብሮኝ ያለው። በቃ እያበረታኝ ሆስፒታል እኔ ጋር ነው የሚያድረው። ትልቋ ልጃችን አለች። እሷን ሄዶ አስተካክሎ አጽድቶ፣ ነርሶች እንኳን እኔን አያጸዱኝም ነበረ። እሱ ነበር እዛ ሆስፒታል ሆኜ እንኳን የሚያጸዳኝ የነበረ። እንደዛ እያለ እያገገምኩ መጣ። ልጄ ማደግ ጀመረች። ሁለተኛ ልጄ ደግሞ በጣም ቆንጅዬ ነች። በጣም የምታሳሳ የምታምር እና እሷም ልክ እንደ ትልቋ በጣም ፈጠነች። ትሄዳለች ብለን ጠበቅን። እሷም አልሄደችም። እሷም መሄድ አልቻለችም። እንደገና ደግሞ ለእሱ በጣም ከባድ ነው፣ እጅግ በጣም ከባድ፣ ከኔም በላይ ለእሱ በጣም ከባድ ነው። በቃ ቤተሰብ እስኪተው ዘመድ አዝማድ በቃ ጥለህ አጥፋ። ኢቭን የእኔ ቤተሰቦች እንደውም ለእኔ ማገዝ ለእኔ መቆም ሲገባቸው ለእሱ ነበር የሚያግዙት። ይቅርታዋ ጠጥቼ እና እንደዛ እያልን ቀጠልን። ሁለተኛዋ ልጄን በቃ አልሄደችም። የመጀመሪያዋ ልጄ በቃ ሀረር ላይ እኔ የምኖረው ጅጅጋ ነው እንደነገርኳችሁ። አሁን ላይ ግን ሐዋሳ ነው ያለሁት። ሀረር ስፔሻል ሐኪሞች መጥተዋል ከውጭ ሀገር በነፃም ነው ምናምን ሲባል ቀጥታ ነው ትልቋ ልጄን ይዣት ሄድኩት። ምክንያቱም ወደ 3 ዓመት እየተጠጋች ስለነበር ይዘናት ሄድን። ስፔሻሊስቶች አዩዋት፣ ብዙ አይነት ምርመራ አደረጉላት። አካሏ ላይ ምንም እኔ እንኳን ትንሽ እግሬ
ሁለቱም እግሬ እንዲከታች የተቆለመመ ነው፣ እንዲቁልምም ነው፣ እንዲቀጥ ያለ አይደለም። እንደገና ጀርባዬ ላይ ደግሞ ያበጠ እብጠት አለኝ። እጆችም እንዲህ ቀጫጭን ናቸው። ምናልባት ቪዲዮ ላይ ቲክቶክ ላይ ልታዩት ትችላላችሁ። እና እሷ ላይ ግን ምንም የሚታይ ነገር ስለሌለ ምናልባት አለን ሐኪሙ እናቷን ስለምታይ ነው። ልጆች እናታቸውን አይተው ነው ቤት ውስጥ የሚንቀሳቀሱት የእናታቸውን ልብስ ይዘው። እሷ ደግሞ ብቻዋን ስለሆነ ያለችው ምናልባት ውስጥ እድሜዋም ስለደረሰ ትምህርት ቤት አስገቧት ተባልን። ትምህርት ቤት ኬጂ አስገባናት። ትምህርት ቤት ሳስገባት ዳይፐር አድርጌ ነው ያስገባት። በዳይፐር አባቷ እየተሸከመ ባጃጅ እያስገባት፣ ትምህርት ቤት ደግሞ ሞግዚቶቹ ተሸክመው እያወጧት። በጣም አእምሯ በጣም ፈጣን ነው፣ ጎበዝ ተማሪ ነች ከሚገባ በላይ። እና እንደዛ እያለች የተወሰነ ለውጥ አመጣች። የተወሰነ እንዲህ ቆማ መሄድ ሳይሆን ከመጀመሪያው ትንሽ ብቻ እየተንገዳገዱ ቤት አልጋ ይዛ እንዲህ ኮመዲኖ ምናምን ይዛ መቆም ጀመረች። እሱ ደግሞ ለእኛ ትልቅ ተስፋ ነው። በጣም ደስ አለን፣ በጣም ደስ አለን። እንደዛ ወደ ኬጂቱ ገባች። ልጅኛዋም ደረሰች። ብናይ ትንሿ ታሰጋለች፣ እግሯ የእሷ እንደ መቀጨጭ አለ እና ግን ባሌ ፍቅሩ አልቀነሰም። እኔ አሁን ስለ ፍቅር ትኩረት ልሰጥ ስለሆነ ይሄ ሁሉ እኔን አምኖ ተቀብሎ ልጆች እንዲህ ሆነው መጥተው ለእኔ ያለው ነገር በቃ ከምልሽ በላይ ባለመለወጥ፣ ባለመቀየር በቃ እንደዛ እያለን ምን አመንን። በቃ ከዚህ በኋላ ጠንካራ መሆን አለብን። እግዚአብሔር በምክንያት ነው እነዚህ ልጆች የሰጠን። እኛ በህይወት ስንኖር ነው እነሱ መኖር የሚችሉት። መማርን ብዙ ነገር እኔም ደግሞ ማሰብ ጀመሩ። እኔ በልጅነቴ የሚሰበስበኝ የሚይዘኝ የሚያስተምረኝ በማጣት፣ ምክንያቱም እኔ የነበርኩበት ዘመን አካል ጉዳተኛ ወደ ውጭ አይወጣም፣ ትምህርት ቤትም አይሄድም፣ እርግማን ነው ምናምን ነው ተብሎ ተደብቆ ነው የሚቀመጠው። ልጅ ግቢ ሰው እንዳያይሽ ምናምን የሚባልበት ነው። ግን አሁን ደግሞ እኔ ላይ ያለፈው ነገር ልጆቼ ላይ እንዲያልፍ ስለማልፈልግ ባሌ በጣም አጠነከረኝ። እኔም መጠንከር እንዳለብኝ አመንኩ። እነዚህ ልጆች ወደ ትምህርት ቤት መላክ አለብን። ከሌላ ጉዳት አልባ ልጆች በላይ የእኛ ልጆች ደምቀው መታየት አለባቸው። የእውነት አቢባዬ የኔ ልጆች የሚታወቁት በንጽህና፣ ቸርች የሚሄዱ ካፌ የሚሄዱ የትም የሚሄዱ የሆነ ኮስቱ ስላነሰና ስለወረደ አይደለም የሚለብሱት የሚያጌጡበት። ባለኝ ነገር ከራሴም በላይ ንጹህ አድርጊያቸው እኔ ስለጠቀመኝ ያለፍኩበት መንገድ ለልጆች አሁን ላይ በጣም ጠቅሟቸዋል። እና ባለቤቴ ግን አሁንም ትኩረቱ እኔ ላይ የሚገርም እኔ እንደው በድፍረት እንደው እንደዚህ አይነት ባል ከእኔ ባል ውጭ አይፈጠርምም አልተፈጠረምም ነው የምለው ሁል ጊዜ። ምክንያቱም የሚያደርገውን ነገር ብነግራችሁ በጣም ነው። ጠዋት ነው የሚነሳው፣ ሌሊት ነው የሚነሳው። ሌሊት አንዳንዴ 10 ተኩል ይነሳል፣ ይጸልያል። ከዛ በኋላ ኪችን ነው የሚገባው። ኩሽና ያው እንዲህ ደህና ኑሮ አንኖርም እና ተከራይተን አፈር ቤት ምናምን ነው የምንኖረው፣ ግን ደስተኞች ነን። ሰው እንደኛ ራሱ ደስተኛ ያለ አይመስለንም። በቃ አምነነው ተቀብለነው። ከምንም በላይ ደግሞ ባሌ ለእኔ በቃ ሁሉ ነገሬ። ማንም በዚህ ምድር ላይ ምንም ቢሆን ባሌ ከተቀበለኝ፣ ባሌ ከወደደኝ እኔ ለሌላው ምንም አይጨንቀኝም። ምክንያቱም ደግሞ ባለመለወጥ 12 ዓመቴ ነው አቢባዬ፣ ባለመለወጥ ተሸክሞ እንደውም ጫና እየበዛበት ማለት ነው። ትናንት አንድ እኔ ብቻ ነበርኩኝ። በጸሎት መጣች። እንደገና ባርኮት ስትመጣ እንደገና አሁን ያለው ነገር የበለጠ ጫንቃው ላይ እየበዛ ፍቅሩን ባለመቀነስ እንዳለው ክስሻለው እንዳለ እጠግንሻለሁ፣ እሸከምሻለሁ፣ ዘመንሽን ሁሉን ያገለግልሻለሁ እንዳለኝ ከዛ በላይ ሆኖ ነው እያኖረኛል። ከዛ በላይ ሌሊት ተነስቶ ለልጆች ምግብ ቋጥሮ
ሶስታችንም ባለፈው ማክሰኞ ዕለት እንዳወራው ቤት ነው በፖፖ የምንጠቀመው። ምክንያቱም ወተን መጠቀም ስለማንችል፣ ሽንት ቤት መግባት ስለማንችል። እንግዲህ ይሄ ሁሉ ወንድ ነው ባለቤቴ፣ ወንድ ሆኖ እሱ ላይ ነው ጫና ያለው። እናት እንኳን እኛ ልጆቻችን ቶሎ ቶሎ እንኳን ዳይፐር ላይ ካካ ሲያደርጉ ምን ያህል እንደሚሰለቸን ምን ያህል እንደምንሰለች እናውቀዋለን። እሱ ግን የሶስት ሰው ሶስታችንም እንደየባህሪያችን ተነስቶ ምግብ ቋጥሮ፣ በተለይ ቤት የሚያገለግለኝ ሰው ከሌለ ሰራተኛም ደግሞ አይቀመጥልንም። ያለውን ሁኔታ አይቶ አይቀመጥልንም። የተወሰነ ሰርቶ በቃ ጸባይ ይቀየራል። ኪራይም ቤት አያከራዩንም። የሆነ በቃ ከሆነ ዓለም የመጣን ከግዑዝ የመጣን አይነት እስክንመስል በሰው ብዙ ጫና ይደርስብናል። ነገር ግን ጠንካራ ሆነን እንድንኖር ያደረገን ከፈጣሪ ቀጥሎ ባለቤቴ ነው እና ተነስቶ ምግብ ሰርቶ አጣጥቧቸው ዩኒፎርም አልብሶ አብልቷቸው ባጃጅ ሲመጣ ባጃጅ አስገብቷቸው እንደገና ደግሞ ወደ እኔ ይመጣል። እኔ ጋር መጥቶ አጥቦኝ የምር አቢባዬ ልክ እንዳንቺ ነው ቤት ውስጥ ሙሉ ተኩዬ ተቀብቼ ጥፍር ቀለሜን እንደው መብራት የራሱ ቢሰራ አሳያችሁ ነበረች ስለሚጨልም እንጂ በቃ እንደዚህ ነው ኩሎኝ አሳምሮኝ ዶድራንት ቀብቶኝ የፀጉሬን ስታይል እንዲያድርጊ እንዲፍች እንዲፔስትራት ሰሪ በቃ ለእኔ ያለው ቦታ ማለት ነው። ያንን ሁሉ አድርጎ ሽንት ቤት አስጠቅሞኝ አጣጥቦኝ ቁርሴን 12 ዓመት ሙሉ እኔ እንጀራ በእጄ ቆርሼ በልቼ አላውቅም። ስለማልችል አይደለም። እኔም በቃ እሱ ስለሚያቀብጠኝ ልበለ በእጄ በልቼ አላውቅም። የምበላው እሱ ስራ ከሆነ ብቻ ነው። ከዛ ውጭ እኔንም አብልቶኝ ልጆቹንም አብልቶ ምሳ አዘጋጅቶልኝ ቡና አፍልቶልኝ ይሄዳል ወደ ስራ። ልክ እንደ አዲስ ፍቅረኛሞች በቀን 5፣ 6፣ 7 እንደዋወላለን። በቃ ማሚ ወድሻለሁ ይለኛል። የእኔ ምርጥ ሚስት ነሽ፣ አንቺን ስላገባው ታድያለሁ። ምክንያቱም አንዳንዴ ምን አለ እሱ ብቻ ስለሚንከባከበኝ ብቻ አይደለም፣ እኔም እንደ ሴት የሚገባኝን ሴት ልጅ ለባሏ መሆን ማድረግ የሚገባትን ባለችኝ በዚች በትንሿ አቅሜ ለባሌ ጥሩ ሆኜ ነው የምቀርበው። እሱን ከመንከባከብ ፍቅር ከመስጠት ብዙ አይነት ነገር ገብቻል። እሱ ብቻ ሰጪ ከሆነ እኔ ብቻ ተቀባይ ከሆንኩኝ ምናልባት እስካሁንም ላንቀጥል እንችላለን። ባለችኝ በዚች በትንሽ አቅሜ እዚህ ውስጥ የሚሰሙኝ ሁሉ ከእኔ የተሻለ አቅም ያላቸው ሴቶች ናቸው። ግን እኔ ባለችኝ በዚህ በትንሹ አቅሜ ባሌን ለማስደሰት የማላደርገው ጥረት የለም። በቃ ቤቱን እንዲናፍቅ በቃ እኔ ሁሌ እሱ ልብ ላይ በቃ መቀመጥ ያለብኝ አይን አለም ብቻ ነኝ፣ ሌላ ሰው የለም። ሲወጣ እኮ ከእኔ የተሻለ ሴት ያገኛል። አላይም ማለት አይችልም። አይን ያያላ፣ እኛም እናያለን መንገድ ላይ። በቃ ባለኝ በቃ ንጹህ ሆኜ በዳዴ ገብቼ ያለኝን ለብሼ ተኩዬ አምሬ በቃ አማልየው ነው የምኖረው። እኔም እሱም እንደዛው ነው ማለት በድፍረት ነው የምናገረው እና እንደዛ ነው የምንኖረው። የሚገርመው በቃ እንደዚህ በቃ ምንም ፍቅር እኛ ቤት ከመጣሽ ሁሉ ነገር አለ እና ባለቤቴ እውነተኛ አፍቃሪ ነው። እኔ ነበርኩ ቀድሜ ያፈቀርኩት ልቤ ውስጥ የገባው ግን ቀድሞ አፈንድቶ እሱ ቢጠይቀኝም ሁሉን ነገር ከሱ እንትንም ቢል እኔ ባለቤቴን በጣም ነው የምወደው። ከዛም በላይ የእውነት ከኔ እድሜ ቀንሶ ለሱ ቢሰጠው እመኛለሁ። ምክንያቱም ምርጥ አባት ነው፣ ምርጥ ባል ነው። በቃ እናትም ስትፈልጊ እንደ እናት ነው፣ እንደ ወንድም ነው። 12 ዓመት ሙሉ አቢባዬ ጓደኛ የለውም ታውቂያለሽ። በቃ አንዳንዴ እንደ ሰው ያሳዝነኛል። የምሬን ነው የምነግርሽ። 12 ዓመት ሙሉ ጓደኛ የለውም። ጓደኛው እኔ ነኝ። እኔ እንደውም በቃ ከሰው እግባባለሁ፣ ሰው ጋር ሄዳለሁ ጓደኞቼ ጋር አንዳንዴ። እሱ ግን በፍጹም ጓደኛ የለውም።
12 ዓመት ሙሉ ያለ እኔ ፈቃድ ሳይነግረኝ ማኪያቶ አይጠጣም። በቁንጅናም ብቲ በተክለ ሰውነቱ ብቲ ብዙ ነገሩ የሚያማልል ሰው ነው። ነገር ግን ሙሉ ጊዜውን ሙሉ ሰዓቱን ሙሉ ማንነቱ ለእኔ ሰጥቶ ነው የሚኖረው። ለልጆቹ እንኳን አይደለም። ቤት ራሱ ያውቃል። አንዳንዴ ማሚ ሲል አባኛንም እንደሱ አይሉታል። እና የሚገርም ባል ያለኝ አሁን ላይ ግን ብዙ ጫና በዛ። እኔ መቆም አቃተኝ፣ መሄድ አቃተኝ፣ መራመድ አቃተኝ። ዊልቸር ላይ ተቀምጠው ድሮ እንኳን የምሰራውን ስራ ድሮ ዳዴ እንኳን ብዬ ብዙ ነገር ሰራለሁ። ቡና ፍልቼ ጠብቀዋለሁ። ቁጭ ባልኩበት ልብስ አጥቤ ሲመጣ እጣቢ ደፍቶ ልብስ ያሰጣል። ቁጭ እንዲህ በዳዴ ሄጄ ሽሮ ምንም ሰራል። አሁን ግን ሙሉ ለሙሉ ምንም አልሰራም እና ይሄ ሁሉ ነገር እሱ ላይ ያለ ይሄ ሁሉ ጫና እያለ የኔ ባል ግን ባለመቀየር ሰው ከጊዜ በኋላ ቅድም አንድ ልጅ ጽፋልኝ በውስጥ እያየው ነበረ እና ምን አለችኝ? አንቺ እግዚአብሔርን አመስግነሽ ኑሪ። እኔ እኮ ባሌ ያለች ማለት በጣም ኢሞሽን ያደረገኝን ነገር ነው የምነግርሽ። እኔ ባሌ ግፊት ይዞኝ አለች ስትሮክ ስለሆንኩኝ ከዚህ በኋላ አትጠቅሚም ብሎ ጥሎኝ ሄደ። አንቺ ግን በዚህ ሁሉ ነገር ውስጥ አንቺን ወዶ ልጆችሽን ወዶ ራሱን ክዶ የሚያኖርሽ ባል ስላለሽ እግዚአብሔርን አመስግኝ ስትለኝ የምር አቢባዬ ያለቀስኩ። በቃ በየትኛው ጎን ነው ባሌን የጎዳሁት አልኩ። በቃ ዘወትር እግዚአብሔር እድሜ እንዲሰጠው ነው የምጸልይለት። በቃ ለእኛ የተፈጠረ ሰው ነው፣ ለእኔ ብቻ ለልጆቼም አይደለም፣ ለእኔ የተፈጠረ። በህይወቴ ደስታን አላውቅም። የሆነ ምንም የማቅ ልጅ አይደለም። በባለቤቴ ነው ደስታ ያየሁት። አያፍርብኝም ሀቢባዬ። ይዞኝ መንገድ ላይ ሲወጣ ትምህርት ቤት አብረን ነው የምንማረው። ልክ 12ኛ ዓመት የጋብቻ 8ኛ ነው 9ኛ ዓመት የጋብቻ ባላችን ስናስብ በምን ሰርፕራይዝ ላድርጋት ብሎ ያው እኔ እሱን ከማወቄ በፊት ነው ትምህርት የተውኩት። ማትሪክ በቃ ሲበላሽ የሚያስተምረኝም ስላልነበረ አቋርጬ ነበርና ትምህርት ቤት ወስዶ ነው ያስመዘገበኝ። አንቨርሰሪያችን በዚህ ይታሰብልኝ ብሎ እንግዲህ ከ10 ምናምን ዓመት በኋላ ኮሌጅ ወስዶ አስመዘገበኝ እና እንዲህ አልኩት፣ እንዴ አባ አልኩት፣ እኔ ይሄን ያህል ዓመት ትምህርት ትቼ እንዴት ራሱ እንደሚጻፍ እስክሪፕቶ ራሱ መያዙ ጠፍቶብኛል። ኖ ማማ አለኝ፣ እኔም አብሬሽ ነው የምማረው። ሊያስጠናኝ የቀን ስራ ሰርቶ ቤት ጠዋት ሰርቶ ሄዶ እዛ የጉልበት ስራ ሰርቶ 11-12 ሰዓት ቤት መጥቶ እኔን ዊልቸር ላይ አስቀምጦ እንደገና እየገፋኝ ነው ትምህርት ቤት አብሮኝ አንድ ክፍል ነው የምንማረው። ለእኔ ብሎ ነው ይሄን ያለው ዋጋ የሚከፍለው። ሊያስጠናኝ ሊያስተምረኝ አብረን ዲፕሎማ 2015 ላይ ተመረቅን በአካውንቲንግ። እሱም እንደገና አልበቃም ብሎ በቃ የእኔ ሚስት መውጣት አለብሽ፣ መማር አለብሽ፣ ሰው የደረሰበት ቦታ ላይ መድረስ አለብሽ፣ ህልምሽ እውን መሆን አለበት። የሆነ ቤት ዝም ብለሽ እንድትቀመጭ አልፈልግም። ቢኖረኝ መልካም ጥሩ ነገርን አደርግልሻለሁ፣ ግን እስቲ ብሎ አሁን ዲግሪ ተማሪዎች ነን። 2ኛ ዓመት አካውንቲንግ ማኔጅመንት እንማራለን ሁለታችንም ድጋሚ። አሁንም ሊያስጠናኝ ሊያስተምረኝ እና ትምህርት ቤት ጓደኛዬ እሱ ነው አቢባዬ። መንገድ ላይ የሳቅን ነው የምንሄደው እንደሞላላቸው። ችግር የለም ወይ ካል በጣም አንድ ነገር አለብን። ብዙ ቤታችን የሚያወራ ብዙ ነገር አለ፣ ግን እውነተኛ ፍቅር ስላለ ፍቅራችን አይናወጥም። በቃ ደስታችን ከኛ ላይ አይወሰድም። መንገድ ላይ ስንሄድ በቃ ኩሎኝ መነጽር አድርጎልኝ አሳምሮኝ እሱ እየገፋኝ እየሳቅን እንደዛ ነው የምንሄደው እና በባጃጅ ቆመው ይባርኩናል፣ ያመሰግኑናል። በቃ ይህን ያህል በቃ እግዚአብሔር ብርክ አድርጎ እሱን የምር በዛ በአንድ ሰው ልቤ እንደተሰበረ ተስፋዬ ህልሜ እንደጨለመ
አባ ለእኔ ባል አድርጎ ሰጥቶ በቃ እልሜን በቃ እኔ ደስተኛ ሆኜ ነው የምኖረው አቢባዬ በጣም እና አንዳንዴ ሲያመው እኔ በቃ እፈራለሁ በቃ እንዳያመው እላለሁ በቃ ምክንያቱም የእኔና የልጆቼ ህልውና እሱ ላይ ነው ያለው ከፈጣሪ ቀጥሎ ትዝብት ከሌለ እኛም የለንም በቃ ሲያመው አንዳንዴ በቃ ድንግጥ እላለሁ አይመመው ፈጣሪ በቃ እኛን ለማን ትተን እለዋለሁ ማን ይሸከመናል ማን ይዘናል ባለመለወጥ እኔና ታስተያይ እኔ በጣም ዘንጬ ነው የምሄደው እሱ በቃ ፌድ ያደረገ ልብስ ስለሚለብሰው የተቀደደ ጫማ በቃ እኔን ለማሳየት ማለት ነው እኔ እንድወጣለት ለማድረግ እና ባሌ እኔ እንጃ ምን ብዬ እንደምገልጠው አላውቅምና በጣም የሚገርም ሰው ነው እና ሐዋሳ ከመጣሁ 7 ዓመታችን ነው ሐዋሳ መተን በጣም የሚከብድ ህይወት ነው እያሳለፍን ያለ ነው እና ምንም ባለመቀየር በቃ ስላላቸው ነው ስለሚሰራ ነው ብር ስላለ ነው ተባለ በቃ እዚህ መተን ምድረ በዳ ላይ ባለመለወጥ እየኖርን ነው እኔ በቃ አንዳንዴ ቃላት አለጣለሁ ምን ብዬ እንደማወራው አንዳንድ ሚዲያ ቤት መጥቶ ምናምን ጋብዘው ሬዲዮ ላይ ምናምን ሲያቀርብ እንዲሁ ቢገልጠው ነው አሁንም ራሱ አንቺ ቤት ላይ እያወራ ያለሁት አባን ቢገልጥልኝ ብዬ ነው አይገልጠው እንደዚህ አይነት ሰው የለም በቃ አንድ እኔን ብቻ አይደለም 3 አካል ጉዳተኛ ይዞ ለራሱ ሳያጌጥ ለራሱ ሳይለብስ ማኪያቶ ሳያምረው ሌላ ውጪ ሳያምረው እኛን ወደ ውጪ የሚያወጣ እውነተኛ በቃ እግዚአብሔር ይቅርታ እሺ እና የኔ ባል በቃ ይለያል ለምልሽ የዛሬ 14 ዓመት ያገኘሁት በፍቅር አሁንም እንደዛው እንደውም ፍቅሩ እየጨመረ እንክብካቤው እየጨመረ ያለው ነገር እየጨመረ ምናልባት ዳጊ ነግሮሽ ይሆናል ዳግማ ያሰፋ እና በቃ ቤት መጥቶ ነው የሚደኛ ቤት መጥቶ የማይደነቅ የማይገረም የለም እኔ እንደውም አንዳንዴ ሰለቻለሁ አንዳንዴ ይቆጣል በቃ እሱ ባለመቆጣት ደስተኛ እንድሆን ያደረገኝ እንድወጣ ያደረገኝ በቃ እውነት በቃ አያፍርብኝም እኮ ምንም ነገር አያፍርብኝም በቃ ማሚ ይለኛል እኔ ሙሉ ሴት እንደሆንሽ ነው የማውቀው እንዴ ምን ሆነሻል ይለኛል እኔ ሙሉ ሴት እንደሆንሽ ነው የማውቀው በህይወቴ ደስተኛ ያደረግሽኝ አንቺ ነሽ ግን እኮ እሱ ነው እኔን ደስተኛ ያደረግ የሚገርም ባል ነው ያለኝ የሚገርም ፍቅሩ ባለመቀየር ውሸት ነው ደግሞ ሰው በትዳር እየቆየ ሲሄድ ፍቅሩ ይቀንሳል በፍጹም አይቀንስም ልጅ ሲወለ እኛ ቤት ያ ነገር የለም በቃ ሲያውቀኝም እኔን ነው አሁንም እኔን ነው እና እንደው አጠገቤ ነው ያለውና እንደው በቃ አሁንም ይኸው በሀቢባ ቤተሰብ ፊት የኔ አባት በጣም ነው ውድድ ማድረግ እግዚአብሔር አንተን ስለሰጠኝ እግዚአብሔር መካሻ ስላደረገ ይኸው በሀቢባ ቤተሰብ ፊት ዘላለሜን እኖርላት እና በጣም ነው የምወድ እኛም ልናመሰግነው እንፈልጋለን እኔ እንደውም አጠገብሽ የሌለ መስሎኝ በሌላ የራሱ ቲክቶክ አካውንት ካለው ይግባና እዚህ ጋር እናመስግነው ልልሽ ነበር አጠገብሽ ከሆነ ከቻልሽ ቪዲዮ አምጥቶ እያየ ነው ብናመሰግነው በጣም ደስ ይላል የዓመቱ ምርጥ ባል ተብሎ መሸለም አለበት ሀቢባዬ እንዴት ነሽ? ሰላም ነኝ እግዚአብሔር ይመስገን ትዝብት እባላለሁ በጣም ይገርማል ከስምህ ጀምሮ የምትገርም ሰው ነህ ትዝብት አመሰግናለሁ ያው ስለተዋወቅን ደስ ብሎኛል ያው ማሚ ትከታተልሻለች እኔ ብዙ ባልሆንም እና ቴንኪው ያው እንግዲህ ሁሉን ነገር እሷ ነግራሻለች
በጣም የምወዳት ባለቤቴ ናት። በህይወቴ ላይ በዘመኔ ላይ ሰው በህይወት ዘመኑ ላይ ለሆነ ነገር መኖር አለበት አይደለ? እኔ ደግሞ የተሰጠኝ ከፈጣሪ ይሄ ቤተሰብ ነውና በምድር ላይ ልንኖርበት የሚገባ ነገርን አውቀን ስፔሻሊ በትዳር ላይ ለዚህ ቤተሰብ በመኖር ዘመሬን ለመጨረስ ቃል የገባው ሰው ነኝ። የህይወት መንገዱ እሷ እንደነገረችሽ ነው። ከባድ ቢሆንም ግን በቃ ከቻሌንጆቹ ባለፈ ማለት ነው ይሄ ትውልድ አሁን ለእኔ የተሰጠኝ ይሄ ቤተሰብ ይሄ ትውልድ ከፊት ለፊቱ የሆነ የጨለመ ዘመን መኖር የለበትም። ምክንያቱም ማሚ የመጣችበት መንገድ አለ። በልጆቼ ላይ ደግሞ ይሄ ነገር መሆን መቻል የለበትም ብዬ ለዚህ ቤተሰብ የምኖር ሰው ነኝ። ያው ጸልዩልኝ እንግዲህ እናንተም እና በጣም ነው የምንወድሽ። እኔ በጣም ነው የምወድሽ። እናይሻለን። በብዛት ደግሞ ማሚ ትከታተልሻለች እና በጣም ቴንኪው ሀቢባዬ። በጣም እናመሰግናለን። በእውነት እኛ ሁላችንም ቃል አተን ነው ዝም ያልነው። በቃ ቃል የለንም። አንተ የዘመኑ ጀግና ባል ምሳሌ የምትሆን ተብለህ መሸለም አለብህ። የምር እንዳንተ አይነት መልካም ባሎች እንዲበዙ ስለምንፈልግ መሸለም አለብህ። መሸለም አለበት አይደል ጋይስ? ቴንኪው በጣም ሀቢባዬ። አንተ በጣም የባሎች ምሳሌ ነህ። በጣም ሆናል ደስታዋን ስለሰማን በጣም ቴንኪው። ዓለም ስላንተ አውርታ መጥገብ አልቻለችም። አዎ ልክ ነው፣ እውነት ነው። በጣም ቴንኪው። እሷ ብቻ ሳትሆን ከፊት ለፊት ደግሞ ልጆቻችንም አሉ። እንግዲህ ልጆቼ ላይም በነገራችን ላይ ብዙ ነገር እየሰራሁኝ ነው። ለምን እንደሆነ ታውቂያለሽ? ትልቋ ልጅ 10 ዓመቷ ነው። ትንሿ አሁን 7 ዓመቷ ነው። ትልቋ 10 ዓመቷ ኦልሬዲ አሁን ከመሬት መነሳት አትችልም። ገባሽ አይደለ? ስለዚህ ለዚህ ቤተሰብ የሚኖርለት ከቤተሰብ ባለፈ ሌላ ሰው መቼም አይኖርለትም። ስለዚህ ለዚህ ቤተሰብ ካልኖርኩኝ እቺ ልጅ ከፊት ለፊቷ ምን ልትሆን እንደምትችል አስቢው አሁን ባለንበት ነገር ላይ። ስለዚህ ትምህርት ቤት አስገብታናለች። ከ10 ዓመቷ 7ቱን ዓመት በትምህርት ቤት ነው ያሳለፈችው እና በጣም አስጠናታለሁ። ጎበዝ ተማሪ ናት። ተጽዕኖ ፈጣሪ እንድትሆን ነው የምፈልገው። ደግሞ የደረጃ ተማሪ ናት። በጣም ማይንዷ ብሪሊየንት ነው። በጣም ያው ብዙ ሰርቼባታለሁ እና ተጽዕኖ ፈጣሪ እንድትሆን ነው የምፈልገው። ትንሿንም እንደዛው እየሰራሁባት ነው። ያው ሁለቱንም በ3 ዓመታቸው ነው ትምህርት ቤት ያስገባዋቸው እና እዚህ ትውልድ ላይ ደግሞ ያው የተሰጠኝ ትውልድ ላይ ካለባቸው ነገር የተነሳ ከፊት ለፊታቸው የሆነ ጨለማ ነገር እንዳይኖር ባለን አቅምኛ እንደ ቤተሰብ እየሰራው ነው እንግዲህ እኔ። ስለዚህ ማሚ ደግሞ ያው ለእኔ መጀመሪያ የተሰጠችኝ ዋናዬ ናት። ያው እሷ ብዙ ገልጸዋለች እንግዲህ። ስለዚህ እናንተ ቤት ገብታ ደግሞ ከዚህ በፊትም ያው ሰምቻታለሁ የተቀዳውንም። ስለዚህ ቲክቶክ ላይ አይቼዋለሁ ያመሰገነችበትን እና ቴንኪው እላለሁ። አንቺንም በጣም ቴንኪው፣ በጣም እናመሰግናለን። በእውነት እንደዚህ አይነት ታሪክ ፊልም ላይ እንጂ እውነታ ላይ አይተን ስለማናቅ በቃ ህልም ሆኖብናል። በጣም ደስ ብሎናል። ለእህታችን በህይወቷ ደስተኛ ስለሆነች፣ በትዳሯ ደስተኛ ስለሆነች በአንተ እንደዚህ በኩራት ሚዲያ ላይ ወጥታ በቃ ላይ ቃል አጣሁለት ስትል ስንሰማ ደስ አለን። በቃ ተደሰትንላት። ሁሌም ደስተኛ ሆናችሁ ረጅም እድሜ ኖሩ እና ልጆቻችሁ ላይ የምትሰሩበትን ነገር እየሰራችሁ ያላችሁትን ነገር ስትናገር ላይ ሀገር ከቤተሰብ ነው የሚጀምረዋል። ቤተሰብ አሁን አንተ ልጆች ዛሬ አንተ የምትሰራባቸው ነገ የሀገር መሪዎች ሊሆኑ ይችላሉ። ነገ ሀገራቸው ትልቅ አስተዋጽኦ ሊያደርጉ ይችላሉ። ስለዚህ ቤተሰብ ማለት ሀገር ነው። እያንዳንዳችን ልጆቻችን ላይ ከሰራን ሀገራችን ሀገር የሚረከበው ዜጋ በጣም የተማረ ስርዓት ያለው ጥሩ ዜጋ ሲሆን ወደፊት ሀገራችን እንደዚህ በዘር የሚባላ በሃይማኖት የሚባላ ጦርነት፣ ሞት ምናምን አይኖርም። ክፋት፣ ወንጀል አይበዛም። እኛ ዛሬ ልጆቻችን ላይ ከሰራን ልጆቻችን ሀገር ሲረከቡ ሰላም ይሆናል።
ማመሰግነህ። ቴንኪው በጣም ቴንኪው አዩባዬ ቴንኪው ቴንኪው። ጊፍት ስጧቸው እንጂ። እንግዲህ በጣም እናመሰግናለን። መጽሐፉን እየጻፍን ያለ ነው። በዚህ አጋጣሚ ትንሽ የሚቀረን ወደፊት እንግዲህ ለንባብ ሲቀርብ እንደምታግዙ ማለት እንደምታነቡ በጣም ተስፋ ሞር ደግሞ ዲሴፕሊቲ ላይ በጣም መስራት ፈልጋለሁ እና በዚህ አጋጣሚ እንደው ሰክሰስ ቢሰማኝ ደስ ይለኛል። ቢሮም ሄጄ አጥቻቸው ነው የመጣሁት። ደውለውልኝ ነበር አጋጣሚ እዚህ ሐዋሳ ቅርንጫፍ። በጣም እንግዲህ እንዲያግዝሽ የምትፈልጊው ሰክሰስ ችግር የለውም ንገሪኝ። ያው እኔ አሁን እየተማርኩ ነው። እግዚአብሔር ይፈቅድ ከ2 ዓመት በኋላ እመረቃለሁ በማኔጅመንት እና እኔ ሙሉ ለሙሉ መስራት የምፈልገው ዲሴቢሊቲ ላይ ነው። አካል ጉዳተኛ ሴቶች እና ህጻናትን ብቁ ማድረግ፣ ድምፅ መሆን፣ ወደፊት ማውጣት። ምክንያቱም ብዙ አካል ጉዳተኛ በተለይ ሴቶች ላይ አልተሰራም። በየቤቱ ነው ያሉት ብዙዎች። እዚህ ማህበራት ላይ ምናምን እሄዳለሁ እና እሱን መስራት ፈልጋለሁ። እንግዲህ በጊዜ ሂደት ግን ለሰክሰስ ማመልከቻ አስገብቼ ነበረ። በዛ ማመልከቻ አማካኝነት በእርግጥ መልሰውልኛል። እኔን እንዲያገኘኝ የተባለው ልጅ ነው በቀል አገኘው ያልቻልኩት። ያው ለአካል ጉዳተኞች ስራ መስራት ለሚፈልጉ እድሉን እናመቻቻለን ተብሎ ስላለ ሁልጊዜ ከስር ዲስክሪፕሽን ላይ ራሱ ጽፍለታለሁ፣ ግን ሊያይልኝ አልቻለም። ይሄንን ነገር ምላሽ ቢሰጠኝ፣ ምክንያቱም እኔ ከምማረው በላይ እኔም ሰርቼ ራሴ መለወጥ፣ ቤቴን ማስተዳደር፣ እንደገና ደግሞ ለእንደኔ አይነት አካል ጉዳተኛዎች መንገድ በር ላግዝ ስለምፈልግ አሁን ለምሳሌ እንቅስቃሴ ጀምሬያለሁ። አቢባዬ ያው በብድር ነው ልጀምር። ንግድ ፈቃድም አውጥቼ ጨርሻለሁ እና ከባንክ 95,000 ብር ተበድሬ ልጀምር ጀምሬ ያለ ግን በእርግጥ ባንክ ምን አለኝ መሰለሽ መጀመሪያ ስራውን ማየት አለብኝ ሲል፣ አሁን ላይ ደግሞ ስራውን የማስጀመር አቅሙ ስለሌለኝ ስራውን አልጀመርኩም። ሰክሰስ ደግሞ እንዲያስጀምረኝ ባለው ብዙም አልጠይቅም፣ ባለው በጥቂት ነገር ስራ ቢያስጀምረኝ ስራ ብጀምር ለሌሎች አካል ጉዳተኛ ሴቶች ጥንካሬ እንደሆን ሁሉ ሰርቼ መለወጥ እንደቻል ማሳያ ባደርግ ደግሞ እኔ ለልጆቼ ነው ባይዘዌ ልጆቼን ነው በጣም እያጠነቀርኩ ያለሁት እና አንዴ ሰክሰስ እንጥራውና እሱ ባለበት እንድትናገር ይሻል። ሁላችሁም ለሰክሰስ ሼር አድርጉለት። እኔ በዋትሳፕ ቮይስ አደርግለታለሁ፣ እናንተ በኢንቦክስ ሼር አድርጉለት። ሁላችሁም ፎሎ አድርጋችሁ ለሰክሰስን ሼር አድርጉለትና አሁን የምጣና እዚህ ጋር ሁላችንም እንጠይቀዋለን። እሺ አበባዬ እና ለሴቶች አካል ጉዳተኛ ሴቶች በጣም ድምፅ መሆን ነው የምፈልገው። እነሱ ላይ በጣም መስራት ፈልጋለሁ። እኔ አባ ከጎኔ ባይሆን ኖሮ አቢባዬ ዛሬም እዚህ ጋር ላልደርስ ይችላለሁ። እኔ ያለሁበት አካባቢ ደግሞ በጣም ብዙ አካል ጉዳተኛ አለ። በጣም እዚህ ሐዋሳ ላይ በጣም ድምፅ እገዛ የሚፈልግ ማህበራት ላይ ያልታቀፉ ብዙ ስላሉ እነሱ እንዲታቀፉ የሚረዱበትን